ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር ወሊላሂል ሐምድ። በጣም አስደሳች የሆነ ነገር ነው ይህ ቪዲዮ። የነቢዩ ሰለላሁ ዐለይሂ ወሰለም ሱና ተተገበረ። በመጀመሪያነት እንደምታዩት ቀብሩ እንደዚህ ከፍ ተደርጎ እምነበረድ ተደርጎለት ስም ተጽፎለት የተሰራ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ቀብርን አስመልክቶ ምን ብለው ነበረ? ከአንድ ስንዝር በላይ ከፍ እንዳይል ብለዋል። አንድ ስንዝር ማለት ከአውራ ጣታችን እስከሚቀጥለው ጠቋሚ ጣት ሲዘረጋ ያለችው፣ ከዛ በላይ ከፍ እንዳይል ብለዋል። ጀሶ እንዳይለቀለቅ ብለዋል። ነጭ ነገር ማለት ነው። እንዳይጻፍበት ብለዋል። እላዩ ላይ እንዳትቀመጡ፣ እንደገና ደግሞ እንዳትሰግዱ ወደሱ ዞራችሁ ብለዋል። ይሄ ቀብር ከፍ ተደርጎ ነበር የተሰራው። እነዚህ ወንድሞች አላህ ይቀበላቸው፣ አላህ ይውደድላቸው ስራቸውን። ይሄንን ቀብር እምነበረዱን አነሱ፣ ከላይ የተከመረውን አፈር አነሱ። ይሄው እንደምታዩት አሊ ብን አቢ ጣሊብን ነቢዩ ሰለላሁ ዐለይሂ ወሰለም የመከሩት ምክር ነበር። ምን ሲሉ? ከፍ ያለችን ቀብር እኮ አታያትም፣ መሬት እኩል ብታደርጋት እንጂ። ይሄው ከመሬቱ እኩል አደረጉት፣ አንድ ስንዝር ብቻ እንዲሆን አድርገው ማለት ነው። ይሄው ደለደሉት። ይሄ ነው ትክክለኛው ቀብር፣ ሸሪዓ ያዘዘበት የሆነ ማለት ነው። ይሄው ከመሬት ከፍ ብሎ። ሌላው እዚህ ቪዲዮ ላይ ይሄው እንደምታዩት ስሙን ደግሞ ምን እያደረጉ ነው? ለምልክትነት ድንጋይ ማስቀመጥ ይቻላል። ስሙ ግን የጠፋ ነው መሆን ያለበት። አላሁ አክበር።